ሰላም ሰላም ያላችሁ ቤተሰቦች እንደምን ናችሁ? ዛሬም እንግዲህ ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዮሐንስ እስጢፋኖስ ሰማሪ ዮሐንስ እና ዳናይት ዮሐንስ ኤዱንዶ በሉሌ የሚለው ማለት ነው። አይ ቲንክ ያው ፋዘራቸው ነው እሱ እህትና እህት ናቸው አይደለ? ብቻ ከዚህ በፊት ሰርቼው ነበር። ይሄ ሙዚቃ ግን ጠፍቷል። ትላንትና ነው ኢንስታግራም ላይ ሰው ልኮልኝ ነበርና ለምን አትሰራው ምናምን የሚል ስለዚህ አብረን እናየዋለን ማለት ነው። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ያው ፋዘራቸው የድሮ ዘፋኝ አይደለ? በስመ አብ ቤተሰብ በሙሉ ግን ሙዚቀኛ ሲሆን ባንድ ሙያ ዮሐንስ እስጢፋኖስ ሰማር አኺሉ ዋዲ ይሁድ ያተሊማ ዳናይት ግን እያየችው ነው። ሌላ ሰው እኮ ነው። አሁንማ ወፍራ ምናምን ሌላ ሰው መስሎ እዚህ ጋር እኮ Yo guys, ትዝ ብሎት ምናምን ነው ወደ ኋላ አስታውሶ ምናምን ነገር አይደለ? ተፈጥራዊ መልክ ተዓደልጊ ኩንጅናኺ ጽቡቕ አጸጉርኺ ተረባይ ሰፋት ልቢ ዓይነ ስድራ ኔራን ተዓቢ ዓይነ ስድራ ኔራን ተዓቢ ጭንቂ የለን ባባ የተሓገስ ትዘለና ቅስ በአና ተደበስ ተምሳቅ የዱለና አለና ደቂ ማዓስ ምስል ጥራይ ወሪስና የሆነ ሆድ የሚበላ አይነት ነገር ነው ዜማ ማለት ነው። በአና ተደበስ ተምሳቅ የዱለና አለና ደቂ ማዓስ ምስል ጥራይ
وريسنا وياها ادو غيدا زعبنا علنا الكبابة ادو غيدا زعبنا علنا الكبابة ወይ ወንድ ልጅም አላቸው አይደለ? የሆነ ዘፋኝ እንደዛ የሰማው መሰለኝ አይደል? ማለት ወንድማቸው ማለት ነው እነሱ። يسخن مزموري داويتي موسائخن وصي تعري كونكنا لينياتي كبري مسكين نفتاري مخينوي ترفن بعدي لبسي تفسيها نفسي وخوة اسمرا إريترا ممهرنا على يسرانا ወይ ታሬ የፋሚሊ ታሪክ እኮ ነው እግዚአብሔር። ዳናይት ዮሐንስ የተመረቀችው ብራዘራቸው ኒውዮርክ ነው ያለው እሱ። ኦኬ ይሄኛው እሱ ነው አይደል? ወይ እሱ ነው ዘፈን አለው ያላችሁን ጋይስ? مرحبا ያበደን እናንተ ቤት ውስጥ ግን ሁሉም እንታኝ የሆነ ተመሳሳይ ሙያ ምናምን ነገር ያምረው በጣም ደስ የሚለው። ብቻ ጋይስ የዛሬ ቪዲዮአችን ይሄን ይመስል ነበር። ፈታ ዘና እንዳላችሁበት ከኔ ኮሬክት እንዳደረግላችሁ ፈልጉት ሙዚቃ ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከማገኛችሁ ድረስ ሁላችሁንም ወዳችኋለሁ። ባይ